ኦኬ ጋይስ እንደናችሁ አሁን ጊዜ የመጣች ነው እዚህ እሷን እናገኛት ነው ከዛ በኋላ እሷን ካገኘናት በኋላ መኪናዋን ብትወስደናል ማለት ነው ሌትስ ፋኪንግ ጎ ሁለት መኪኖች አሉ ከሁለቱ መኪኖች አንዱን ጌጤ የፈለገችው መርጣ ነው የምትወስደው ኤግዛክትሊ እናንተ ምንድነው ያላችሁት ጋይስ የመጀመሪያው መኪና ይሰጣት ነው ያላችሁት እኔ ሁለት መኪና አዘጋጅቻለሁ የፈለገችው የመጀመሪያውን ቀጣይ ሁለተኛውን ከፈለገች የፈለገችው መርጣ መውሰድ ትችላለች ሌትስ ረን መኪና ለሷ ይሰጣት ነበር ያላችሁት እኛ ያዘጋጀነው ለመኪና ነው እሷ ለስራ የሚሆናታል ለራስ ይሆነኛል ብላ የምታስበው ከሁለቱ መርጣ የመረጠችውን ከጊቫዌው በፊት እሷ ትወስዳለች ከወሰደች በኋላ ቀሪውን ልጆች ያሸንፋሉ ማለት ነው ጋይስ እንግዲህ አሁን መኪኖቹ ልትመርጥ ነው ከዚህ መኪኖች እንግዲህ ልትመርጥ ነው ጌጤ ሁለት መኪኖች አሉ ከሁለቱ መኪኖች አንቺ የምትፈልጊውን ትመርጫለሽ ማለት ነው አመሰግናለሁ በጣም ነው የማመሰግነው ማይ ጉድነስ Oh my god. Let's go. Evina. Let's see, yes. Oh my god. በጣም ነው የማመሰግነው ከሁለቱ መኪኖች አንቺ መርጠሽ የፈለግሽውን አይተሽ የሚያምራል ዌልካም ደስ ይላል በማን አሁን it's your time ገብተሽ ወደሽ ነው ያላቀም የትኛው ይሻልሻል I think it's ትሻላለሽ It's amazing it's perfect የገመትኩት ነው እኔም so actually Oh my god ገብተሽ አስነሽው መኪናሽን አንቺ ነው ከዚህ በኋላ በጣም ማመሰግና እንኳን ደስ አለሽ ጋይስ መኪና መፈልገው መኪና መርጣለች የኛው መኪና መርጣለች so ያው ገብታ ታስነሳዋለች let's go እናሳ yes sir ልክፈትልሽ በሩ ማኑን በባሉ ነው let's go big up yes sir ደሞ ሲያምርብሽ yes sir መስግኑልኝ መርቁልኝ በጣም ልጅ ነው ማለት እኔ በእንትን ካየሁት አንፃር ሳየው ገና ህፃን ነው በእውነት እግዚአብሔር ማለት በቃ እድሉ ስለሌለኝ ነው እንጂ እምወልደው ማደርሰው አይነት ልጅ ነው ገና ትንሽ ልጅ ነውና መርቁልኝ ትንሹም ናሆሜም ማለሲ በጣም ሁላችሁንም በጣም ነው ማመሰግነው let's go